ሰላም እንኳን አደረሳችሁ ለገና ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ። ለማንኛውም አንድ ነገር ስላልየው በጣም ደስ ብሎኝ ነው። አንዳንድ ሰዎች ኮምፕሌን ሲያደርጉ አይቻለሁ፣ ግን የእኛ ሰው ምንም ብታደርግ ኮምፕሌን እንደሚያደርግ በቃ ይሄ መግለጫው ይመስለኛል። ያ እላፋት ዝማሬ ብለው ኦርቶዶክስ ተዋህደው ምን አርጋለች? በገና ጊዜ በሙሉ አርቲስቱ ምኑ ተሰብስቦ መዝሙር እየዘመሩ ደስ የሚል ጊዜ አሳለፉ። ይሄ በፊት እኔ ለስንት ዓመት ስጮህበት የነበረ ጉዳይ ነው። ለምንድን ነው በየክለቡ ኮንሰርት ተዘጋጅቶ በኢየሱስ ክርስቶስ ልደት እንዴት ይቀርባል ብዬ ስንት ዓመት የጮህኩበት ዛሬ ፍሬ አፍርቶ የአላፋት ዝማሬ ተብሎ ኮንሰርት ገለመሌ ሳይኖር ሁሉም በቤተ ክርስቲያን ሄዶ እግዚአብሔርን ኢየሱስ ክርስቶስን የእግዚአብሔር ልጅን እያመለከ አሳለፈ። ይሄን ማሳለፍ እንዴት ሰው ሊቃወም ይችላል? እንዴት? አርቲስቶች ናቸው የተጠሩት? ምንድን ናቸው የተጠሩት? አረ የእኛ ጻድቅ ማናችንስ ብንሆን የትኛው በስራችን ንጹሕ ሆነን ነው በኢየሱስ ክርስቶስ ቸርነት ምን ሆነን ጸድቀን እንጂ። ስለዚህ ይሄንን ነገር ማናችንም ብንሆን የሌላ እምነት ተከታዮች የሆንን ምን ማድረግ አለብን? ይሄንን በርቱ፣ ቀጥሉ። ይሄ የተቀደሰ ሀሳብ ነው እንዴ! ኢየሱስ ክርስቶስ እኮ ከቀራጮች ጋር ነበረ፣ ከኃጢአተኞች ጋር ነበረ። ግብዞቹ ምንድን ነው ያሉት? እንዴት ከቀራጮች ጋር እንዴት ከኃጢአተኞች ጋር ትሆናለህ ሲሉት ኢየሱስ ክርስቶስ ምን ብሎ መለሰ? የታመሙ እንጂ መድኃኒት የሚያስፈልጋቸው ጤነኞች አይደሉም። እንዲሁም ምንድን ነው ያለው? ለኃጢአን እንጂ ለጻድቃን አልመጣሁኝም ብሎ ነው የተናገረው። እናንተ ማን ሆናችሁ ነው ፈራጆች ሆናችሁ አርቲስቶች እዛ ሲያመሰግኑ አደሩ የሆነ ምናምን እንደዚህ ሲሆን አደሩ የምትሉ ሰዎች ግን ልቦና አይስጣችሁ። ስለዚህ ኦርቶዶክሶች ይሄ ነገር ስላረጋችሁ እጅግ ደስ ብሎኛል። እግዚአብሔር ይባርካችሁ። ትልቅ ለውጥ ነው። ይሄ ነበር በቃ የሚፈልገው ኦርቶዶክስ በክርስቶስ በዓል ጊዜ ይሄ አላፋት ዝማሬ እያረገች ለአላፋት የሚገባውን ለእግዚአብሔር ምስጋና እያረገች ማሳለፏን እጅግ ደስ ብሎኛል። እንኳን ደስ ያላችሁ። በርቱ፣ ቀጥሉ፣ ብዙ ተባዙ ብያለሁ። ተባረኩ።